ወሪት ነው ጆይ ራስ ጉዳይ ነው። ከዚህ በኋላ እንደም ድጋሚ እንዳትደውልልኝ እሺ? ሰላም ሰላም፣ ውድና ውድ የዩቲዩብ ተከታታዮች እንዴት ናችሁ? አማን ነው? እኛ በጣም ደህና ነን። እንግዲህ ዛሬ በአዲስ ዩቲዩብ አካውንት መጥቼላችኋለሁ። አብዛኞቻችሁ የምታውቁኝ በዮሐንስ ፊልምስ በቲክቶክ ነው የምታውቁኝ። እንግዲህ ዛሬ በቃ ወደ ዩቲዩብ አሪፍ የሆኑ ነገሮችን አሪፍ ኮንተንቶችን ይዤ መጥቻለሁ። እንግዲህ ማይ ፋሚሊዎቼ እየገባችሁ ሰብስክራይብ እንደምታደርጉኝ አልጠራጠርም። እየገባችሁ ሁላችሁም አበረታቱኝ። እንግዲህ ዛሬ ምንድነው የመጣሁበት ዋነኛና ዋነኛ አላማዬ ቲክቶክ ላይ ያ ሳርዬ ማለች ፊዬ ማለች እና ፊዬ ከኔ ጋር ብዙ ሰዓት ቆይታለች ቲክቶክ ላይ፣ ሳርዬም እንደዛው እና ሳርዬ ደግሞ ያው ፊዬን እንደምወዳት ምናምን ታውቃለች። እና ፊ በቃ ለመንገር ምናምን ነገር በጣም እኔ ፈራሁ ታውቃላችሁ። በጣም እንደምታዩት እንዳይመስላችሁ በጣም ፈሪ ልጅ ነው፣ ግን አይዞህ ከጎን አለው ነው ጓደኛዬ። እና ይሄንን ቀመር የቀመረችልኝ ሳሪታ ናት። ለምን እንደዚህ አናደርግም ብላኝ የሳሪታን ቀመር ይዘን ወደ ቪዲዮ መተናል ማለት ነው። ምንድነው ቀመራችን? ፊን እንደውልላታለን፣ ትመጣለች። ከዛ በቃ ለኔ ያላትን አመለካከት እንዴት ለማወቅ ስንል ፊዬ ከኔ ጋር አማኝ ነገሮች እናደርጋለች ማለት ነው። ደግሞ እንዳታበዡ ምን አይነት ፊሊንግ እንዳላት የእሱን ስሜት እናውቃለን ማለት ነው። እስኪ ፊዬ እና በቃ እኔ በቃ ግራ ስለገባኝ ነው ማለት መናገር በጣም እንደዚህ ያስፈራል እንዴ ለሴቶች? ማርያም ቀላል ነበር የሚመስለኝ። ኧረ እኔ በጣም ነው የምፈራው እባክሽ፣ እኔ በጣም ነው የምፈራው። እና ፊዬን ዛሬ በቃ እንደውልላትና ሳርዬ በቃ ከኔ ጋራ ምናምን ነገር ያላትን ነገር ምናምን ነገር በቃ ማይማዩን ነገሮችን ታደርጋለች። ፊ እንዴት ነው ለኔ ያላት አመለካከት ለኔ ያላት ስሜቱ እንዴት ነው የሚለውን ከፊዬ በኩል እናየዋለን ማለት ነው። እና ሳርዬ ደግሞ እንዳታበዡ ሳታበዡ ነው እሺ እንትን ማለት ያለብሽ። ጓደኛ እንደሆነ እኮ ታውቃለች። የሞክራለሁ እና ማለት ሳሪታ ማይሆን ነገሮች ነው የምታደርገው ማለት የፍቅር ስራዎችን ነው። ከዚህ በፊት ያው የቲክቶክ ስራዎችን ነው የምንሰራው። በቲክቶክ ስራዎች መካከል ሌላ ነገሮችን አናደርግም። ስራና ስራ ነው የሚያገናኝ፣ ስራ ነው የምንሰራው። ገባችኋ? በጣም ጓደኛዬ ነው። እና እሷን በቃ አሁን ግን ለእሷ ስትል ያው ሳሪም ለእኔ ብላ ነው። እና ከሳሪ በኩል አሁን ከፊ በኩል ያለውን ነገር ለማየት እንግዲህ ጓጉቻለሁኝ። እኔ በጣም ጓጉቼ ነው እየጠበቅኩኝ ያለሁት። እና አሁን ለፊዬ እንደውላታ ግን ያስፈራል። እሺ እንደውላት ያንቺን ስልክ አታውቀውማ? አታውቀውም ቁጥሬ በቃ ስለማታውቀው እንደውላታለን ማለት ነው። እሺ እንደውልላታለን። ያስፈራል፣ ግን ያስፈራል። ምንድን ነው ያስፈራው? እኔ ጨንቆኛል። ማርያም በጣም ነው ጨንቆኛል። እንዳይደብራት በጣም ነው ጨንቆኛል። በዛው ስሜቷን እናያለን። ኧረ ስልኩ አይሰራም። የምር ነው ጌታ አይሰራም። ኧረ ደግሞ ልሞክረው። አላወራችሁም እንዴ ዛሬ? አንቺ ካሜራችን ምን ይሻላል? ተሳጫለሁ ነገር እንዳሰብኩ እንዴት ተዘጋጅቼ እንደመጣሁ አታውቅም ዛሬ። እሺ ምን ይሻለኛል? በእናትህ እኔ ራሱ እኮ ጨነቀኝ ስልሽ ሞክር ጁ ሌላ ቁጥር የላትም ታውቃለህ? ተጨማሪ ምንድን ነው የሚሻለው? ምን ይሻላል? ምን እናድርግ? እንግዲህ ተመጣጣ አለበት። እኔ በደንብ ነኝ። ተበሳጭ ሞክር ጁ ካልሽሽ እኔ እናድዳለሁ ጁ በጣም እኔ ራሱ ተበሳጨው። ማርያም አየስ ይቀር አራንሾ አታነሳም። እስኪ ድጋሚ ሞክር እንደ የምር ይደብራል። እኔ ስንት ነገር አስቤ ተዘጋጅቼ የመጣሁት ከዛሬ ውጭ አልሰማህም።
ተናደድኩኝ። አላገዝህም ከዛሬ በኋላ ሞክር እድል። አረ ተይ ሳሪ ታኒስ ጉዳይ አንቺ ደስ ይልሻል እኮ ጓደኛዬ ነህ ብዬሽ እኮ ነው የማየው ነገር ማድረግልህ ታውቃለህ። ተበለው እና እኮ ትቀየመኛለህ። ምን ይሻለኛል? በጣም ነው የሚደብራት። ሞክር እስኪ ድጋሚ። አዲስ ቁጥርም ስለሆነ ነው የኔን ቁጥር ስለማታውቀው ነው። እንዴት ታውቀዋለህ ታዲያ አንቺ ነው እናት እኮ ለዛ ብዬሽ እኮ ነው አዲስ ስልክ ስለሆነ ይናል ነው። ፊዮሪ አቤት ሰላም ነው አለን ጆኒ ሰላም ነው አለን የት ሆነሽ ነው? ወደ ስራ እየወጣሁ ፈልጌሽ ነበር። በእናትሽ አንድ 2 ደቂቃ ላውራሽ። ኦኬ እሺ። የቱ ጋር ነው? ሰፈር ነኝ እዚህ ሰፈር ናቃ። እንግዲህ አለ እንግዲህ በጣም ነው የሚያስፈራው። አይ ኧረ እኔ አልፈራሁም። እባክሽ አሁን እኔ ራሱ ልብ ገዛሁ። አሁን እኔ ራሱ ልብ ገዝቻለሁ። ልብ ገዛሁ። የለም ኧረ በጣም ያስፈራል። ግን ጥሩ ነገር ለማድረግ ነው፣ የእሷን ስሜት ለማወቅ ነው የማደርገው፣ ለመጥፎ አይደለም። አዎ አይ እኔ ደግሞ ማለት እኔ ደግሞ በቃ ይሄን ነገር ስታመጭልኝ ራሱ እንዴት ደስ እንዳለኝ ማለት ነው። ለሰሪ ያሳዘንከኝ እኔ በቃ ማውራት ራሱ እኮ ጠፋኝ። በቃ እሷ ጋር ሲል ምናምን ነገር እንዴት አይ የኔ አንተ ጓደኛዬ ስለሆንክ ስለማውቅህ ምናምን ከዚህ በላይ እንድትጎዳ ስላልፈለኩ እኮ ነው እያሰብኩኝ እኮ። እና ደግሞ ሰላም ቆይች ደግሞ እየቆየች ታገለች እና ምን እናርጋት ታዲያ? ሄደን ብድግ እናርጋት ነው እንትን ግን ስትመጣ ያው የፈጠረ ነው የምትጠመጠም ልክ ሳንስታት እንዴ ደግሞ እንደዚህ ምናምን ነገር ቀስ እያልሽ ምናምን ነገር ምንስተረግኝ ቀስ አድርጊ። እንግዲህ ቆይታብናለች፣ ምንም ማድረግ አይችልም። ግን እኔ በጣም እየጨነቀኝ ነው ማርያም። ኧረ እኔ ራሱ በጣም እየጨነቀኝ ነው። ግማሪኝ እንዴ አንቺ ምን ነው የሚጨነቅሽ? እኔ እዚህ ያለ ኧረ ዝም በይ በእናትሽ። እኔ እሷ ማየቱ ራሱ በቃ እያስፈራኝ ነው እንዴ ማርያም። ባል ፍቅር ውስጥ ነው በቃ በዚህ ልክ ጉድ ይፈላ። በእውነት የምር በጣም ነው የምወዳት እኔ እንደሱ በቃ ሴት በነገራችን ላይ እንደሷ ወድጄ አላውቅም እኮ ያስታውቅብሃል። እኔ እኮ ገርሞኛል እኮ እንዲህ ስትሆን አላውቅህም። የምር አይ ፍቅር በነገራችን ላይ ያ ከልብ አፍቃሪ እኔ ብቻ ነኝ ማለት ነው። ጠፍቷል የእውነት አጋጥሞኛል። ያው እኔ ማለት የኔን የምታገኝ ሴት ልጅ የታደለች ናት ማለት ነው። ማለት ያው የምር እሷን በጣም ደስ የምትል ልጅ ነች የእውነት። ለዛም ነው ለርጭ ይልሃዳ እስቲ እንደ ጓደኛ አረ መጣች ደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ሰላም ቤት ታውቂያት እንጂ ፊዮሪ በስነ ስርዓት ተወቀትም እንዴ? ወደዚህ ፊዮሪ ይባላል። ሳሪ እሺ ለምን ነበር የጠራሽማ? ፊዮሪ ማለት ፍቅረኛዬ አስተዋውቀኝ እያለች ምናምን ነገር ማለት አንቺን ቲክቶክ ላይ ምናምን ነገር በአብዛኛው ጊዜ ስለምታይ ስለነበረ በአካል መተዋወቅ ፈልጋለሁ ምናምን አለች። ከዛ እኔ ደግሞ ይዛት መጣሁ እና እሷ ደግሞ ያለችኝ ነገሮች ደግሞ ሁሉ ማንኛውም ነገሮች ደግሞ ለማድረግ ዝግጁ ነኝ። እዛ ነው እና ተዋወቁ ተዋወቀን እኮ ተዋወቀት እንጂ እሺ እኔ በስልክ ጋር ጸቦይ ነው ያለታ በስልክ መናገር አትችልም ነበር? በስልክ ምንም በስልክ መናገሩ ምንም እንትና አስፈላጊ አይደለም። በአካል ማየት ስለፈለገች በአካል እንድታያት አደረኩ። እኔ እኮ ነግሬ ካለው አይደል እንዴ ወደ ስራ እየሄድኩ ነው ብዬ ካለው፣ ስለዚህ እሷን ለማስተዋወቅ እዚህ ድረስ መምጣት ነበረብኝ። ምን ችግር አለው? ለእኔ ቢያንስ 5 ደቂቃ ምናምን ያሰጭኝ እንዴ? ምን ችግር አለው? ላንተ አይደለም ለሷ መስጠት አልፈልግም። ደግሞ ማነች እቺ? ፍቅረኛዬ ናት። ምን ነው ሲጀምር እኔን እዚህ ድረስ መጥራት አልነበረብኝም። አንቺ ደግሞ እንዴት ነው የምትለጣጣፊ? በእናትሽ ዞር በይ እንዴ! መፍቷ ነው እንደፈለገች እንዴ? መፍቷ ምን ሆነሻል እንዴ? ቦዲ እኮ ነው ረፊ መፍቷ ነው ያምሻል እንዴ? አንቺ ቆይ እንዴት ነው የምታስበው እንዴ? ልቀቂ በእናትሽ። መፍቷ ነው እኮ ተረጋጊ እንጂ ምን ሆነሽ ነው? ነይ እንጂ እንዴ ተረጋጊ። ለሷም ቢሆን ክብር ሊኖርሽ ይገባል። አንተ እንዴት ነው የምታስበው ሲጀመር እንዴ? ይሄ ሰው ልጅ ሲጀመር እንደዚህ አይገፋም እኮ እንዴ! እንዴት ነው ክብር ሊኖርሽ ይገባል አይደል? ያመጣኋትማ ፋሚሊ ናት። የቲክቶክ አብራኝ ምሳራ ጓደኛዬ ናት። እንደዚህ አይደረግም። እሺ
እንጃም ገደል ግቡሽ አንተ የምትሆን የራስህ ከፋሽ እንዴ ነኝ እንጂ እንደሱ አይደለም። ፌሪ ምን ሆነሽ ነው? እንደሱ አይደለም። ተረጋጊ እንዴ ተረጋጊ። ጆ የራስህ ጉዳይ እኮ ተረጋግተሽ አውሪኝ እንዴ ተረጋግተሽ። ምንድነው የምሰማክ? ምንድነው የምሰማክ የፈለከው? እኮ ለእንድሰሚ የምፈልገው ነገር አንድ ነገር አለ። ለዛ ነው ገባሻ? እኮ ነው አንዴ ራስሽን እንዴ ሪላክስ አድርጊ እንጂ ምን ሆነሽ ነው እንደዚህ የምትቆጨው? ከፋሽ እንዴ የኔት ችግር የለውም። ኧረ በእናትሽ እንደዚህ አትቀላጭ። ልቀቀኝ በእናትህ አንተ ለራስህ እንዴ ምን ሆነሽ ነው እንዴ? ተረጋጊ እንጂ ራስሽን አረጋጊ እንጂ ምንድን ነው ይሽው? ምን ሆነሽ ነው? ተረጋጊ እንጂ እንደዚህማ አትቆጪ ነው። ቆይ ለምን እንደምትሆነው አልገባኝም። እንጃ እኔም ማለት ለምን እንደዚህ የምትሆኚውማ? ወሪት ነው ጆ የራስህ ጉዳይ ነው። ከዚህ በኋላ እንደውም ድጋሚ እንዳትደውልልኝ እሺ? ነይ እንጂ ምን ሆነሽ ነው? ወይኔ ኧረ በእናትሽ ወይኔ ጣጣ። ኧረ ሳሪ ውሃ እንጂ በእናትሽ። ወይኔ በእናትህ ምን ስራ እየሰራ ነው? ኧረ እንደዚህ አድርጊልኝ እዚህ ጋር። ኧረ ምን ስራ እየሰራ ነው? ወይኔ ምንድን ነው ያደረግነው? ሳሪ ነይ እዚህ ጋር ነው እስክንጠጥ ቢያንስ። ኧረ በጌታ ውሃውን ስጪኝ እስኪ በእናትሽ። ምን ይሻላት አልቻለም። እኔ በጣም ጨነቀኝ እኮ ምን ነገር ውስጥ የገባሁት ክርስቶስ። ምንድን ነው ያደረግነው ሳሪ? እኔ አላውቅም። ወይኔ በማርያም አንቺ ነሽ እኮ። ኧረ የማይሆን ነገር ነው ያደረግነው በመድኃኒዓለም። አንቺ እኮ ነሽ በመድኃኒዓለም። ለራይድ ልደውል ምን ይሻላል? ምን ይሻለኛል? እሺ ተንቀጠቀጠ ነው። ኧረ በእናትሽ ደውይ እሺ በእናትሽ። ሐኪም ቤት እንውሰዳት። ወይኔ ስልክ የት ነው ያለው? በማርያም አንቺ እኮ ነሽ ሳሪ በማርያም። ራስሽ ያመጣሽው ሀሳብ እኮ ይቅርታ ጆኒ፣ እንደዚህ አላሰብ። ፊ በእናትሽ ንቂኝ። ወይኔ ምን ኧረ ደውይ። ምንድነው የምትሰሪው? አንቺ ደውይ የለም እንዴ ስልክሽ? ይሄን ኪ በኔ ስልክ ደውይ። ቶሎ በይ ደውይ በእናትሽ በኔ ስልክ። እሺ እኔ በግ ነቀች። ደህና ነሽ? ምን ሆነሽ ነው? ኧረ በጌታ ውሃ ጠጪ። ጠጪ ውሃ። ጭራሻውንም እናንተ ጋር ነኝ። አምጪው በእናትሽ። አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ሕመሜን ባንተ እንደጨነቀኝ